ሰላም ለእናንተ ይሁን። ለማታውቁ ሰዎች በርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ሁሉ ሰላም ነው ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ መልካም ነው እናንተ ጋር? ኦኬ። እንግዲህ እንደምታውቁት ከሰሞኑ ቪዲዮዎች ሰርቼ ለቅቄ ነበረ እና በዛ ቪዲዮዎች ላይ በጣም ብዙ ሰዎች ሼር አድርጋችሁታል፣ ብዙ ሰዎች አይታችሁታል። ከ200-300 ሺህ ሰው በላይ ደርሷል ይሄ መልእክት እና በጣም ደስ ብሎኛል። ብዙዎች ደግሞ እንደተጠቀማችሁበት፣ ብዙዎች ደግሞ በዚህ ቪዲዮ የተነሳ ብዙ መልካም ነገሮች እንደሆኑላችሁ አውቃለሁ። እናንተም ደግሞ ፊድባክ እየሰጣችሁኝ ስለሆነ ከልቤ አመሰግናለሁ። እንግዲህ መናገር የምፈልገው በመጀመሪያ ምንድን ነው፣ እኔ አያመ ትራቭል ኤጀንት። እኔ ምንድን ነው ስራ የመሰላችሁ፣ ከአሜሪካን ሀገር ወደ ኢትዮጵያ ሰዎች ሲሄዱ፣ እንዲሁም ከአሜሪካን ሀገር ወደ አስመራ ሰዎች ሲሄዱ ትኬት ከኔ ይገዛሉ ማለት ነው። ትኬት ሲገዙ ደግሞ አድቫይዝ አደርጋለሁ። ምን ያስፈልጋችኋል፣ ምን አያስፈልጋችሁም፣ እንዴት መሄድ አለባችሁ፣ ምን አዳዲስ ፖሊሲዎች ወጥተዋል፣ ምን ይዛችሁ መሄድ ይፈቀዳል ወይስ ምን አይፈቀድም፣ ልጆቻችሁ ስትወስዱ ምን ማድረግ አለባቸው የሚሉትን ነገሮች በደንብ ዲስከስ አደርጋለሁ ከመንገደኞች ጋር ማለት ነው። ያንን ነው እኔ የምሰራው። ዋናው ስራዬ እንግዲህ ይሄ ነው ማለት ነው። ነገር ግን እንደምታውቁት በሶሻል ሚዲያ እየመጣሁ ደግሞ የተለያዩ ሀሳቦችን ከእናንተ ጋር ይጠቅማሉ ብዬ ትክክለኛ ናቸው ብዬ የማምናቸውን ደግሞ ኢንፎርሜሽኖች ለእናንተ አስተላልፋለሁ እና ባለፈው ሰሞን ላይ ከየሎ ካርድ ጋር በተያያዘ እንዲሁም ደግሞ ከተሰጠው ከየሎ ካርድ ከካንስሌሽኑ ጋር ማለት ከምህረት ጋር በተያያዘ የተለያዩ ቪዲዮዎችን ሰርቼ ነበር እና ብዙ ሰው ምን አሰበ፣ እኔ የኢሚግሬሽን እና ዜግነት አገልግሎት ሰራተኛ እንደሆንኩ ያሰቡ ሰዎች አሉ። እኔ ግን እዛ የምሰራ ሰው አይደለሁም። እንዳልኩት ኢንፎርሜሽን ለእናንተ ይጠቅማል ብዬ የማስበውን መጥቼ የምናገር ነኝ። ይህን ደግሞ ያው ለእናንተ ማሳወቅ ስላለብኝ ነው ማለት ነው። ኦኬ፣ አሁንስ ምን እናድርግ ብትሉ፣ አሁን ደግሞ 10 ቀን ነው የቀረው። 10 ቀን ማለት ነገ ነች። ኦኬ፣ በ10 ቀን ውስጥ ደግሞ ምን ማድረግ አለባችሁ? አሁንም ደግሜ ይላለሁኝ መዘጋጀት አለባችሁ ማለት ነው። ያ ማለት አንድ ሰው የአሜሪካዊ ዜግነት ያለው ሰው ኦኬ ወደ ኢትዮጵያ ሲሄድ የሚገባው በቪዛ ነው ማለት ነው። የሎ ካርዱ ኤክስፓየርድ ካረገ ወይም ደግሞ የሎ ካርድ ከሌለው ወደ ኢትዮጵያ ሲገባ ምንድን ነው የሚያደርገው? ቪዛ ይጠይቃል ማለት ነው። ነገር ግን ኢትዮጵያ ሄዳችሁ ለቫኬሽን ወዲያው ደርሳችሁ ከተመለሳችሁ መልካም። ነገር ግን አንዳንድ ሰዎች ኢትዮጵያ ሄደው ይኖራሉ ማለት ነው። ልጆቻቸውን ትምህርት ቤት ይልካሉ፣ ስራ ይሰራሉ፣ በተለያየ ምክንያት ለጸበል ይሄዳሉ። በተለያየ ምክንያት ይሄዱና ኢትዮጵያ ውስጥ ምን ማድረግ እንዳለባቸው ይረሱታል። በዛው ረጅም ጊዜ ይቆያሉ ማለት ነው። ኦኬ፣ አንዳንዶች ደግሞ የሎ ካርድ አላቸው። ነገር ግን ስለማያዩት የሎ ካርዱ ኤክስፓየርድ አድርጎ ይሁን አይሁን ካለማየት የተነሳ እዛው ዝም ብለው ይኖራሉ ማለት ነው። ነገር ግን ዜግነታቸው ስቲል አሜሪካዊ ነው ማለት ነው። አንዳንድ ሰዎች ደግሞ ልጆች የተወለዱት አሜሪካን ሀገር ነው። ነገር ግን እናትና አባቶቻቸው ኢትዮጵያዊ ሊሆኑ ይችላሉ ማለት ነው። ልጆቹ ወደ ኢትዮጵያ ሲሄዱ በቪዛ ሊገቡ ይችላሉ ማለት ነው። ነገር ግን የሎ ካርድ ከሌላቸው እነሱም ደግሞ እንዲሁ ኦቨርስቴ ኢትዮጵያ ውስጥ እንደዚሁ ኦቨርስቴ ያደረጉ ወይም ደግሞ ቪዛቸው ተቃጠለ እንደማለት ነው። ኦኬ፣ ሌሎቻችን ደግሞ እንደዚሁ ኢትዮጵያ ውስጥ እንኖራለን። ኢትዮጵያ ውስጥ ልጆቻችንን ወልደናል። ነገር ግን ልጆቹ ኢትዮጵያ ውስጥ ቢወለዱ ወላጆቻቸው ግን አሜሪካኖች ሊሆኑ ስለሚችሉ የእነሱ ደግሞ ምን ይሆናል ማለት ነው? ልክ ወላጆቻቸው ፕሮሰስ ሲያደርጉላቸው እነዛ ልጆች አውቶማቲካሊ አሜሪካዊ ይሆናሉ ማለት ነው። ስለዚህ እነዛ ልጆች ምን ይሆናሉ? ኢትዮጵያ ውስጥ ሲኖሩ በአሜሪካ ዜግነት ስለሆነ የሚኖሩት የሎ ካርድ እስከሌላቸው ድረስ ምን ሊሆኑ ነው? ኦቨርስቴ ይኖራሉ ማለት ነው። ስለዚህ እነዚህ ነገሮች እንዴት ነው መስተካከል ያለባቸው ስንል፣ አንደኛ ነገር የኢትዮጵያ ኢሚግሬሽን እና ዜግነት አገልግሎት ለ2 ወር የሚሆን ምህረት አድርገናል። ምክንያቱም እንደዚህ ኦቨርስቴ በሚኮንበት ሰዓት ኤቭሪ ሲንግል ዴይ በየቀኑ አንድ ሰው $30 ይከፍላል ማለት ነው። ከህፃንነት ከተወለዱ ልጆች ጀምሮ እስከ አረጋውያን እስከ ትልቅ ሰው ማንኛውም ሰው እዛ ሄዶ ዜግነቱን ቀይሮ የሚኖር ሰው ኦቨርስቴ ይሆናል። ወይም ደግሞ እዛ በሚኖርበት ሰዓት ቪዛው ስለሚቃጠል በቀን $30 ይከፍላል ማለት ነው። እንግዲህ ይሄንን ነው ስናገር እየቆየሁት። አሁንም የቀራችሁ 10 ቀን ብቻ ነው። አንዳንድ ሰዎች በጣም ብዙ ጊዜ ልጆቻቸውን ልከው ራሳቸው እዛ እየኖሩ በጣም ረጅም ጊዜ ይኖሩ፣ ነገር ግን ይሄው ያልኩት የቪዛቸው በመቃጠሉ እዛ እየቆዩ ሰዎች አሉ። እነዛ ሰዎች እንግዲህ በቀን $30 ነው ማለት ነው የሚቆጥርባቸው። ኦኬ፣ ያንን $30 እንግዲህ በአመታት አስቡት። 5 ዓመት የኖረ ሰው አለ፣
10 ዓመት የኖረ ሰው አለ። ኦኬ 3 ወር የኖረ ሰው አለ። ብቻ እዛ በቆያችሁበት ቁጥር $30 ይቆጥራል ማለት ነው። ያ ካልኩሌት ተደርጎ መክፈል አለባችሁ ማለት ነው። ነገር ግን አሁን የኢትዮጵያ ኢሚግሬሽን እና ዜግነት ባለስልጣን ከ18 ዓመት በታች ያሉትን ልጆች ኦኬ እስከ ሜይ 23 2026 ድረስ በትክክል ሁሉ ነገር አሟልታችሁ ከመጣችሁ ዶክሜንታችሁ ከተስተካከለ ምህረት አድርገንላችኋል ብለዋል። ኦኬ ነገር ግን ከ18 ዓመት በላይ ላላችሁት ደግሞ 50% ምህረት አድርገንላችኋል ብለዋል። ስለዚህ እነዚህን ነገሮች በደንብ በጥንቃቄ አስቡና በእነዚህ በሚቀጥሉት 10 ቀናት ውስጥ እስከ ሜይ 2023 ማለት ነው ማነው ሜይ 23 2026 ድረስ ማለት ነው ይህንን እድል ሰጥተዋችኋል። የቀራችሁ 10 ቀን ነው። አደራ አሁንም ለብዙዎች ሼር አድርጉት። አሁንም ያልሰሙ ሰዎች አሉ፣ ያላወቁ ሰዎች አሉ። በተቻለን አቅም እነዚህን 10 ቀናቶች ተባብረን እነዚህ ሰዎች እዛ ያሉ ሰዎች ባለዕዳ የሆኑትን ሰዎች ከዕዳቸው እንድንገላግላቸው ያልሰሙትን ሰዎች እንድናሰማ አሁንም በፍቅር ጠይቃችኋለሁ ማለት ነው። ዛሬ ግን ሞር ማውራት የምፈልገው ምንድን ነው? ስለ ልጆችና ስለ አረጋውያን ነው። የልጆቻችንን ፓስፖርታቸው ላይ ነው የሚመታው። ኦኬ ከተወለዱ ልጆች ጀምሮ ስትገቡ ማለት ነው እስከ 18 ዓመት ድረስ ፓስፖርታቸው ላይ የሎ ካርድ ከተመታ ዳት ሚንስ ልጆቹ ዜይ አር ሴፍ፣ ምንም ችግር የለባችሁም ማለት ነው። ኦኬ ስለዚህ እዩት፣ መቼ ነው ኤክስፓየርድ የሚያደርገው የሚለውን እንድታዩት ማለት ነው። እሺ ያ ነገር ግን ካልሆነ አሁንም ወደ ኢሚግሬሽን እንድትሄዱ በጣም ኢንከሬጅ አደርጋችኋለሁ ማለት ነው። ስለዚህ ምንድን ነው የሚለው ቤተሰብ ኦኬ ልጆቼ ታዲያ በየ5 ዓመቱ ፓስፖርታቸውን አሳድሳለሁ የአሜሪካ ፓስፖርት። ስለዚህ ልጆቼ እንዴት ነው ከዛ በኋላ ኤክስፓየርድ ያደርጋል ወይስ ይገለገሉበታል ይላሉ። ይገለገሉበታል፣ ኤክስፓየርድ አያደርግም። ያንን አሮጌውን ፓስፖርታችሁን እና አዲሱን ፓስፖርታችሁን ሁል ጊዜ በሄዳችሁበት ሁሉ አንድ ላይ ነው የምትወስዱት ማለት ነው። ለምን? እስከ 18 ዓመታቸው ልጆቹ ኦልሬዲ ስለተመታላቸው። ኦኬ ያ ካልሆነ ግን አሁንም ልጆቻችሁን ወደ ኢሚግሬሽን ሄዳችሁ ህጋዊ በሆነ መልኩ የሎ ካርድ እንድታወጡላቸው አደራ እላለሁ። ወደ ወላጆቻችን ደግሞ ልምጣ። እንግዲህ ወላጆቻችንን ወደ አሜሪካን ሀገር ወደ ተለያየ ሀገር እንወስዳቸዋለን። ወላጆቻችን መጥተው እዚህ ሀገር ከኛ ጋር ይቆያሉ። ከዛ በኋላ ሲቲዝን ይሆናሉ። ከዛ ደግሞ አይ በቃ ሀገሬ ልሂድ ይላሉ፣ ወደ ኢትዮጵያ ይሄዳሉ። ኢትስ አወር ሪስፖንሲቢሊቲ፣ እንደ ልጆች የኛ ኃላፊነት ነው። እማማ ፓስፖርትሽ ኤክስፓየርድ አድርጓል፣ የሎ ካርድሽ ኤክስፓየርድ አድርጓል። የወላጆቻችሁን ቤት ውስጥ እህት ወንድም ካላችሁ ዘመድ ካላችሁ እነሱን በዚህ ሰዓት እየረዳ ያለ ሰው ካለ መደወል አለባችሁ፣ ኮንታክት ማድረግ አለባችሁ። የሎ ካርዳቸው የወላጆቻችሁ ኤክስፓየርድ አድርጓል አላረግም፣ የወላጆቻችሁ የአሜሪካዊ ዜግነት ያለው ፓስፖርት ኤክስፓየርድ አድርጓል አላረግም። ይሄ ከሆነ እነዚህ ሰዎች ምንድነው ኦቨርስቴይ ነው የሚሆኑት ማለት ነው። ኦኬ በተወለዱበት በኖሩበት አገር ላይ እኛ ኋላ ሳናቀው ችግር ልናመጣባቸው እንችላለን ማለት ነው። ባለዕዳ የገንዘብ ባለዕዳ እናረጋቸዋለን ማለት ነው። ስለዚህ እባካችሁ ወላጆች ላላችሁ ኢትዮጵያ በክፍለ ሀገር በተለያየ ቦታ ላሉ ወላጆች ላላችሁ አደራ የምለው ነገር ኢትዮጵያ ላሉ እህት ወንድሞቻችሁ ዘመዶቻችሁ ፓስፖርታቸውንና የሎ ካርዳቸውን እንዲያዩላቸው ኤክስፓይሬሽን ዴቱን እንድታውቁ አደራ እላለሁ። ምክንያቱም እነሱ ነው አንዳንዶቹ ማንበብ አይችሉም፣ አንዳንዶቹ የት እንዳለን ፓስፖርታቸው ላያውቁ ይችላሉ። ኦኬ የሎ ካርዳቸው የት እንዳለ ላያውቁ ይችላሉ። ስለዚህ ትልቅ ሰው ነው ብላችሁ ያነባል ይጽፋል ለምትሉ እነሱን ፎሎ አፕ ያደርጋል ለምትሉ ቤተሰብ አደራችሁን እንድታሳውቁና ወላጆቻችንን ነው አረጋውያንን በዚህ አይነት መልኩ ያሉትን ነገሮች ክሊር እንድታረጉ አደራ ላለሁ። በተረፈ በሌላ ጊዜ ደግሞ በሌላ ፕሮግራም እመጣለሁ። ተባረኩልኝ። እግዚአብሔር ቢፈቅድ በህይወት ብንኖር በሚቀጥለው ጊዜ ደግሞ በሌላ ፕሮግራም ተመልሼ እመጣለሁ። ለሁሉም ሰው ሼር አድርጉት። ዘመን ትራቭል ነኝ። መልካም ጊዜ